እንደምን ከረማችሁ የተከበራችሁ አድማጭ ተመልካቾች ከገዳ ግሎባል ሚዲያ ጌታውን አበበ ነኝ። በቅድሚያም አርዕስተ ወሬዎቹን ላስቀድም። Since the beginning of the conflict we've struck more than 7,000 targets across Iran and these have been mostly commercial and military. አሜሪካ 2270 ኪሎ ግራም የሚመዝን ግዙፍ የሆነ አውዳሚ ፈንጂ ኢራን ላይ መጠቀም መጀመሯ ተሰማ። የኢራን 6 ከፍተኛ መሪዎቿ ተገለዋል። ዝርዝር ወሬዎቹን እንመልከት። ከዛሬ ነገ ተኩሷን ታቆማለች፣ የግምጃ ቤት መሳሪያዎቿንም ትጨርሳለች ተብላ የነበረው ኢራን የሶስተኛ ሳምንት ጦርነቷን በልዩ ሁኔታ አጠናክራ ቀጥላለች። ለዚያ አጸፋ በአሜሪካ በአይነቱም ሆነ በመጠኑ እጅግ ግዙፍ የሆነ ከ2270 ኪሎ ግራም በላይ የሚመዝን አውዳሚ ፈንጂ በኢራን ላይ መጠቀም መጀመሯ ተገልጿል። ይህ በአይነቱ ግዙፍ የተባለው ፈንጂ ከመሬት በታች የተገነቡ ጠንካራ ምሽጎች ውስጥ ገብቶ ኢላማዎችን ግን በጥልቀት በማውደም ከፍተኛ አቅም ያለው መሳሪያ መሆኑ ተዘግቧል። ይህ ግዙፍ ፈንጂ መጠቀም የተፈለገበት ኢራን የደበቀችው የጦር መሳሪያ እንዳለ በአሜሪካና በእስራኤል በኩል በመታመኑና ጦርነቱ የከበደ መምጣቱን ተከትሎ እንደዚሁም ከተገመተው በላይ በመሆኑ ነው። ይህ ፈንጂ በጨረር የሚመራ ጂቢዩ 28 እና ጂቢዩ 72 የተባሉ ግዙፍ ፈንጂዎች ናቸው። ኢራንን በበኩሏ ያለማቋረጥ የአጸፋ እርምጃ አሁንም እየወሰደች ትገኛለች። ጦርነቱ እየከረረ መምጣቱን ተከትሎ የሆርሙዝ ወሽመጥን በመዘጋቱ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም ድሉን አፋጥኑልኝ በሚል በሰጡት ትዕዛዝ ከዚህ በፊት ተጠቅመው የማያውቁትን አውዳሚ ፈንጂዎችን የአሜሪካ ማዕከላዊ እዝ በኢራን ባህር ዳርቻዎች በሚገኙ ጠንካራ የሚሳኤል ጣቢያዎች ላይ እየደበደቡ ይገኛሉ። በሌላ ዘገባችን እስራኤልና አሜሪካ ጦርነቱ ከተጀመረ ወዲህ በኢራን ፈላጭ ቆራጭ የሆኑ ከ7ቱ ከፍተኛ ባለስልጣናት 6ቱን ገለዋል። በትናንት ምሽት የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላርጃኒ መገደላቸውን ፕሬዝዳንት መሱድ ፔዜሽኪያን አረጋግጠዋል። አያቶላህ አሊ ሐሚኒ ጠቅላይ መሪ፣ አሊ ሸማሃኒን የመከላከያ ምክር ቤት ኃላፊ፣ መሐመድ ባክቡር የአብዮት ዘብ ዋና አዛዥ፣ አሚር ናሲር ዛዴ መከላከያ ሚኒስትር እንደዚሁም የጦር ኃይሎች ኢታማዦር ሹም አብዱራሂም ሙሳቪ የተሰዉ የኢራን ከፍተኛ መሪዎችና ወታደራዊ ባለስልጣናት ናቸው። ከገዳ ግሎባል ሚዲያ ጌታውን አበበ ነበርኩ። ሰላም።